ድግስ፣ ደሞ ሌላ ክስረት፣ ደሞ ሌላ እልቂት፣ ደም የተጠማ ምድር የወደመው ሳይመለስ የተለቀሰው እንባ ሳይደርቅ ዳግም ወደ እልቂት ጉዞ፣ ዳግም ለእርስ በርስ ግጭት መጋበዝ፣ ለህዝብ ሳይሆን ለሆድ መቆም፣ ያንም እብሪት ለኳሽ ኤርትራ ዘንዶም ጭድ አቀባይ ኤርትራ ይሁን የሆነበት ዘንድ ግን ህዝቡ ምን አጠፋ? አንድ መረጃዎች ነን። በዛሬው ልዩ ጥርቅራችን ዳግም ላንሰራራው የኢትዮጵያና የህወሓት ግጭት በይፋ ስለተቀደደ የፕሪቶሪያ ስምምነትና ጌታቸው ረዳ በይፋ ስላስጠነቀቋቸው ጀነራሎች እንዲሁም ስለ አፋር ክልል ማስፈራሪያ አዘል ማስጠንቀቂያ በጥቂቱ እንመለከታለን። አብራችሁን ቆዩ። ህወሓት ፕሪቶሪያን ስምምነት በግልጽ አፍርሷል ሲል የአፋር ክልል መንግስት መግለጫውን አውጥቷል። የዛሬውን ንጋት የምታበስረው ፀሐይ እስክትወጣ የህወሓት ቡድን በጨረቃ ተልዕኮ ሲፈጽም አድሯል። የህወሓት ቡድን በአፋር ክልል ውስጥ በመግባት 6 መንደሮች በኩል በግንቦት በመቆጣጠር ንጹሃኑ በሞርታና በዙ 23 ደብድቧል ሲል የአፋር ክልል መንግስት ወቀሳውን አቅርቧል። ክልሉም ቡድኑ የተለመደውን ሽብር ተግባሩ መግለጽ ጀምሯል ሲል ከሷል። በዛሬው ዕለት የአዛውንቶች የህወሓት ጉጀሌ ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በማግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ ከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነት በግጭት በአዋጅ በግልጽ አፍርሷል ሲል አሳውቋል። ይህ የህወሓት ቡድን ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፈትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ይማጸናቸው፣ የህወሓት ቡድን ግን አሻፈረኝ በማለት ግጭቱን አስከትሏል ብለዋል። ይህ ከትላንት ጥፋቱ የማይማረው ተስፋ ቢሱ የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና ወሰናችንን ክብር የማስጠበቅ እንዲሁም ራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነታችን እንደምንወጣ እንገልጻለን ሲልም የአፋር ክልል መንግስት አስጠንቅቋል። የቀድሞ የህወሓት ቡድን ቃል አቀባይ ከፍተኛ አመራር የነበሩትና አሁን ላይ ደግሞ ጠቅላዩ አማካሪ ሆኖ ብቅ ያሉት አቶ ጌታቸው ረዳ ጉዳዩን ተከትሎ ሀሳባቸውን አቀርተዋል። ኋላ ቀሩ ቡድን የፌዴራል መንግስት ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም የአዛዥና የጌታውን የሻዕቢያን አጀንዳ ለማስፈጸም የተደረገ ነው ሲሉ ጀነራሉ አቶ ጌታቸው ረዳ ይናገራሉ። ጥቂት የትግራይ ኃይል አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳን እንደጀመሩና ይህም ትንኮሳ እንዲያቆሙ ለማሳሰብ እወዳለሁ ሲሉ ጌታቸው ረዳ ያስረዳሉ። የኢትዮጵያ ጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ባንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲል አስጠንቅቀዋል። ሚኒስትሩ ኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ 2 አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋዊ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉትም የህወሓት አመራር ቡድን የፌዴራል መንግስት ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም የአዛዡና የጌታውን የሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገውን ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲል አስነብበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትሩ ጌታቸው ረዳ በትግራይና በአፋር በኩል ያላችሁት የትግራይ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲፒኤልኤፍ የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም ሲሉ አሳስበዋል። ለትግራይ የሚያስብና እርባና ያለው ሰው 3ኛ ዓመቱን ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። በትግራይ ኃይሎችና በትግራይና በአፋር ክልል አዋሳኝ የሚገኙ ራሳቸውን የትግራይ የሰላም ኃይል ታጣቂዎች ቲፒኤልኤፍ ብለው በሚጠሩት መካከል ግጭት መቀስቀሱን ከማህበራዊ ትስስር ገጾች በስፋት ሲንሸራሸር መቆየቱ አይዘነጋም። በጥቅምት 23 2015 በደቡብ አፍሪካ ፕሪቶሪያ ከተማ በፌዴራል መንግስትና በህወሓት ተወካዮች መካከል የተፈረመውን የግጭት ማቆም ስምምነት በትግራይ ክልል 2 ዓመት ሲካሄድ የቆየውን ደም አፍሳሽነት ጦርነት እንዲቋጭ ያደረገ ነበር። የዚሁ ስምምነት መታሰቢያ 3ኛ ዓመት በማስመልከት የአውሮፓ ህብረት የህብረቱ አባል ሀገራትና ኖርዌይ ባለፈው እሁድ ባወጡት መግለጫ በፕሪቶሪያ ስምምነት ፈራሚዎች መካከል የፖለቲካዊ ውይይት ከመጪው ምርጫ በፊት መልሶ እንዲጀመር ጥሪ አቅርቦ ነበር። አንድ መረጃ ወደፊት የሚሆነውን በገለልተኝነት ለእናንተ ማቅረቡን ይቀጥላል። እስከዛውም ሰላም ለኢትዮጵያ፣ ሰላም ለዓለም እንመኛለን። በያላችሁበት ደህና ሁኑልን።